ተናገረ አዶናይ ነው የሚባለው ምን ብሎ ተናገረ እግዚአብሔርን መቼም ቢሆን አለ እግዚአብሔርን መቼም ቢሆን ከዚህ ከምላሴ አለየው ማለት ነው እግዚአብሔር ከዚህ ምላሴ አላወጣው ከዚህ ሰው ወዶ ሰው ይጠላቸዋል ጠልቶ ደግሞ እንደገና ይወዳቸዋል ወዶ ደግሞ እንደገና ይጠላቸዋል ከፍ 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 ያረጋል ሰው ማለት ነው ከፍ ከፍ ያረጋልና ከዛ የሆነ ጊዜ ቅጭ ብሎት ከፍታ ያናድደዋል አንዳንዱ ከፍታ ያስቀናዋል አንዳንዱ ከፍታ ያናድደዋል ከዛ ተመልሶ ሊያወድቅ ይሞክራል አቅም እንዳለው ሊያሳይህ ማለት ነው አይነት እድለኛ መንፈስ ነው የተሰጠው በእውነት አዶናይ ማለት ጌታ እግዚአብሔር ማለት ነው አንዳንድ ጊዜ ስምና ግብር ይመሳሰላል አዶናይ የሚለው ስም ራሱ የአብ የወልድ የመንፈስ ቅዱስ የአንድነት ስማቸው ነው አንዳንድ ጊዜ በእግዚአብሔር ስም ስንጠራ ሚዛን የምንደፋ ሰዎች እንሆናለን ወጣቱን እግዚአብሔርን ካላወቀው ውርደት ነው ከምን ያለየው ነው ያለው ብዙ መምህራን አስተምረዋችሁ ያልተማራችሁ የእግዚአብሔርን አዳኝነት የሚመሰክሩ አንደበቶች የተባረኩ ናቸው እግዚአብሔርና ምን አይደለም ጋይስ እምነት ህይወታችን ይቀይረዋል ሰው ፊት የሚመሰክርልኝ እኔ በሰማይ አባቴ ፊት መሰክርለታለሁ ብሎ ጌታችን ኢየሱስ ክርስቶስ ተናግሯል ይሄ ሰውዬ በማህበራዊ ሚዲያ ነው የመሰከረው እስከ ዘላለም ድረስ ነፍሴ ከስጋዬ እስክትለይ ድረስ ከምላሴ ላይ የእግዚአብሔርን ስም አላጠፋም አለ እግዚአብሔር እንደ ልቡ መሻት ያድርግለት በሉ መርቁ አይኖቹ የእግዚአብሔርን ማዳን ስላየ ነው እግዚአብሔርን ተስፋዬ ነህ አልኩት